ये नया हिंदुस्तान है। ये घर में घुसेगा भी और मारेगा भी। पाकिस्तान का मुस्तकबिल अब हिंदुस्तान तय करेगा। ሰላም ጤና ይስጥልኝ ቤተሰቦች። ዱረንደር የተሰኘው ፊልም ገና በአድቫንስ ቡኪንግ ካሁኑ ብዙ ሪኮርዶችን እየሰበረ ነው ያለው። ፊልሙ ደግሞ ለእይታ ከመብቃቱ በፊት 100 እና 150 ከሮር ይሰበስባል ተብሎ እየተገመተ ነው ያለው። በእርግጥ የፊልሙ አድቫንስ ቡኪንግ የተጀመረው 9 ቀን ቀደም ብሎ ነበር። ስለዚህ በዚህ ቪዲዮ የምናየው ቀደም ብሎ በ9 ቀን ውስጥ የዱረንደር ዘ ሪቬንጅ የተሰኘው ሁለተኛው ክፍል በአድቫንስ ቡኪንግ በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለው የምናይበት አንድ ቪዲዮ ይዤላችሁ መጥቼ ነው። እኔ ወደ ቪዲዮ ገባለሁ፣ እናንተም ሐሳብ አስተያየታችሁን ስጡ። ለቪዲዮንም ላይክ አድርጋችሁ ጀምሩ። በዛውም ደግሞ ዱረንደር ሁለተኛው ክፍል ከመጀመሪያው ክፍል አኳያ የበለጠ ስኬታማ ይሆናል አይሆንም የሚለውን ደግሞ የራሳችሁን ግምት ታስቀምጡልኛላችሁ። ኦፕኒንግ ዴይ ላይ ደግሞ የፑሽ ፓቱን ሪከርድ ሰብሮ መሄድ ይችላል አይችልም የሚለውን ደግሞ እሱንም አብረን የምናየው ይሆናል። ये नया हिंदुस्तान है। ये घर में घुसेगा भी और मारेगा भी። ውድ ቤተሰቦች በተለያየ ሶሻል ሚዲያ ሲዘዋወር በብዛት አይታችሁ ሊሆን ይችላል። ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል በህንድ ፊልም ተመልካቾች መሃል በጣም ክሬዙ ከፍተኛ ነው። ሃይፑም እጅግ በጣም ጣራ የነካ ሆኖ ተገኝተዋል። እንዳውም ያለፉት 20-30 ዓመት ወደኋላ መለስ ብለን ስናይ በህንድ ሲኒማ በተለይ ደግሞ በቦሊውድ ይህን ያህል ክሬዝ አልታየም ነበረም። በአሁኑ ሰዓት ላይ ዱረንደርቱ የፈጠረውን ያህል ክሬዝና ሃይፕ አላየንም ለማለት የሚያስደፍር ሆኗል። እጅግ በጣም አስገራሚና አስደናቂ የሚያደርገው ደግሞ እንደሚታወቀው የቦሊውድ ፊልም ነው፣ በሂንዲ ነው የሚለቀቀው ፊልሙ። እንደዛም ሆኖ ግን የፊልሙ ሃይፕና ክሬዝ በሳውዝ የተለያዩ ፊልም አፍቃሪዎችም እጅግ በጣም እየጠበቁት ነው ያሉት። ሃይፑን በጣም ጣራ የነካ ሆኗል። ይህ ፊልም በአሁኑ ሰዓት ላይ ሳውዝ አካባቢ ወይም ደግሞ የሳውዝ ፊልሞች ይለቀቁበት የነበረ ቦታ ላይ ለምሳሌ ልክ እንደ ታሚልናዱ፣ ከርናትካ፣ ኬሬላ፣ አንድ ፐርዴስና ተለንገና አካባቢ አድቫንስ ቡኪንግ ከተከፈተ በኋላ ወይንም መቁረጥ ትችላላችሁ ከተባለ በኋላ እየተገኘ ያለው ውጤትና እየተሸጠ ያለው ትኬት እጅግ በጣም ከፍተኛ እንደሆነ ተነግሯል። ዛሬ ላይ እንግዲህ ቆም ብለን ስናየው ይህ ዱረንደር ዘ ሪቬንጅ የተሰኘው ፊልም በአድቫንስ ቡኪንግ እየተቆረጠ ያለው ትኬት ብዛትና እየሰበሰበ ያለው የገንዘብ መጠን በሚታይ ሰዓት ላይ እስከዛሬ ድረስ ማንኛውም የቦሊውድ ፊልም ለእይታ ከበቃ በኋላ እንኳን መስራት ይከብደዋል የሚባለው ያህል ገንዘብ ነው። በተለይ ደግሞ በ2026 ያም ማለት እንግዲህ አንድ ፊልም እየታየ ያለ ያልሰራውን ያህል ገንዘብ ይህ ፊልም ግን ገና በአድቫንስ ቡኪንግ ፊልሙ ለእይታ ሳይበቃ እየሰበሰበ ነው ያለው። እንደገና ምን ያህል ይደርሳል የሚለው ደግሞ ከግምት በላይ ነው። እንደሚታወቀው ፊልሙ ለእይታ የሚበቃው ማርች 19 ነው። ግን አንድ ቀን ቀደም ብሎ ወይም ማርች 18 ላይ ፔድ ፕሪሚየም ወይም ቅድመ እይታ በክፍያ ያሳያሉ። ቀደም ብሎ በዚህ በክፍያ ለሚታየው ወይም ቅድመ እይታ ለተባለው በውጭ ሀገራት ላይ ተከፍቶ ነበረ ወይም ትኬት መቁረጥ ትችላላችሁ ተብሎ ነበረ። አሁን ደግሞ ህንድ ውስጥም ተከፍቷል። ከዛ ሌላ ደግሞ የመጀመሪያ ዊኬንዱ ላይ ትኬት መቁረጥ የሚፈልግ ሰው ካለ መቁረጥ እንዲችል በውጭ ሀገራት ላይ ቀደም ብሎ ተጀምሮ ነበረ። ከዛም ያገኘው ሪስፖንስ ወይም ምላሽ እጅግ በጣም ከፍተኛ እንደሆነ ተነግሯል። ስለዚህ በአጠቃላይ ምን ያህል ሰርቷል የሚለውን ደግሞ መለስ ብለን ስናይ በአድቫንስ ቡኪንግ ብቻ አዲቲቭ ዳይሬክት ያደረገው ዱረንደር ሁለተኛው ክፍል ወይም ዘ ሪቬንጅ የተባለው ፊልም ይዘቱ እንደሚታወቀው ስፓይ አክሽን ትሪለር ፊልም ነው። በዚህ ፊልም መሪ ተዋናዮቹ በድጋሚ ረንቪር ሲንግ፣ ሰንጆይ ደት፣ አር ማሃዴቨን፣ አርጁን ራምፓል፣ ሳራ አርጁን አንድ ላይ ደግሞ ሶኒያ ተንዳንም ትተውንበታለች። ሌሎችን እንግዲህ ሰርፕራይዝ የሚያደርጉት ደግሞ ተዋናዮች እንዳሉ የታወቀ ነው። በአሁኑ ሰዓት ላይ ለዚህ ፊልም ፔድ ፕሪሚየም ወይም ቅድመ እይታ የተከፈተ ሲሆን ወይም ትኬት መቆረጥ ትችላላችሁ ተብሎ ተከፍቶላችኋል። በዛም ደግሞ ህንድ ውስጥ ማለት ነው። ዛሬ ላይ በወጣ መረጃ እንደሚያሳየው በህንድ ብቻ ለቅድመ እይታው የተቆረጠው የትኬት መጠን ወይም ብዛቱ 825482 ትኬቶች እንደተሸጡ ሪፖርቶች ያሳያሉ። ይህም ደግሞ በገንዘብ ስንመታው ኦል ኢንዲያ ግሮዝ ኮሌክሽን 35.51 ከሮር መሆን ቻለ ማለት ነው። የሚገርም ነው። ይህ ፊልም እንግዲህ ለቅድመ እይታው ወይም በአድቫንስ ቡኪንግ 35.51 ከሮር መድረሱ እጅግ በጣም የሚደንቅና ትልቅ ገንዘብ ነው። ይህ ፊልም በውጭ ሀገራት ወይም ኦቨርሲዝ ማርኬት ላይ ደግሞ በአድቫንስ ቡኪንግ የቆረጠው በአጠቃላይ ሲደመር ከህንድ በላይ መሆኑ ተገልጿል። በውጭ ሀገራት ኦቨርሲዝ ማርኬት ላይ ደግሞ የሰራውን ወይም የሰበሰበውን አድቫንስ ቡኪንግ በዝርዝር አንድ በአንድ ስናየው የዚህ ፊልም በውጭ ሀገራት ላይ ትልቅ ማርኬት የሚባለው ወይም ትልቁ የገበያ ቦታ አሜሪካ ውስጥ ነው። ይህ ፊልም በአሜሪካ ውስጥ ቡክ ያደረገው ወይም የተቆረጡ ትኬቶች ዋጋቸው እንደሚያሳዩ ከሆነ 2.78 ሚሊዮን ዶላር መሰብሰብ ችሏል። በካናዳ ውስጥ ደግሞ ቡክ የተደረገው የቲኬት መጠን ወይም ገንዘቡ 930,000 የአሜሪካን ዶላር መሰብሰብ ችሏል። ከዛ ሌላ ደግሞ አውስትራሊያ ውስጥ 500,000 ዶላር መሰብሰብ ችሏል። ከዛ ሌላ በጀርመን ውስጥ ደግሞ 240,000 ዶላር መሰብሰብ የቻለ ሲሆን ዩሮፕ ውስጥ ደግሞ 170,000 ዶላር መሰብሰብ ችሏል። ከዛ ሌላም የተወሰነ ሀገራት ላይ አነስ ያለ ቢሆንም ግን በአድቫንስ ቡኪንግ ትኬት እንደተሸጠ እየተነገረ ነው ያለው። ስለዚህ ሁሉም አንድ ላይ ሲደመር ይህ ፊልም ኦቨርሲዝ ማርኬት ላይ ወይም በውጭ ሀገራት ላይ በአጠቃላይ በአድቫንስ ቡኪንግ የተሰበሰበው 4.51 ሚሊዮን ዶላር ደርሷል ማለት ነው። ይህ ደግሞ በህንድ ከረንሲ ስንገለብጠው ወይም ኮንቨርት ስናደርገው 41.65 ከሮር ሆነ ማለት ነው። ቀደም ብዬ እንደነገርኳችሁ ዱረንደር ሁለተኛው ክፍል በህንድ ውስጥ ብቻ 35.51 ከሮር መሰብሰብ ችሎ ነበረ። በውጭ ሀገራት ደግሞ በህንድ ከረንሲ ስናየው 41.65 ከሮር መሰብሰብ ችሏል ማለት ነው። ስለዚህ ሁሉም አንድ ላይ ሲደመር ዱረንደርቱ በዓለም አቀፍ ደረጃ በግሮዝ የተቀመጠው 77.16 ከሮር መሰብሰብ ቻለ ማለት ነው። በእርግጥ ከዛ ላይ በውጭ ሀገራት ላይ የተቆረጡ ትኬቶች አድቫንስ ቡኪንግ እንደሚያሳየው ከሆነ የመጀመሪያ ዊኬንዱ ጭምር ነው አንድ ላይ ተቆረጠው። ማለትም ቅድመ ክፍያ ማርች 18 ላይ ነው። ከዛ በዓለም አቀፍ ደረጃ ደግሞ ፊልሙ ለእይታ የሚበቃው ማርች 19
29 ላይ ነው። ስለዚህ አንድ ላይ አጠቃላይ እስከ እሁድ ድረስ ያለው በአድቫንስ ቡኪንግ በውጭ ኦቨርሲ ማርኬት ላይ የተቆረጠው ነው። ያም ደግሞ 41.65 ከሮር ነው በውጭ ሀገራት ላይ ለዊኬንድ የተቆረጠው ከነ ቅድመ እይታው። በዛ ላይ ደግሞ ተመልካቹ ዛሬ ላይ እየጠበቀ ያለው የዊኬንዱን ሙሉ የሳምንቱን አድቫንስ ቡክ ማድረግ የሚችሉበት መስኮት እስኪከፈት ነበረ። ትላንትና ማታ ላይ መቁረጥ እንዲችሉ ከዛሬ ጀምሮ ተከፍቶላቸዋል። ስለዚህ ከነገ በኋላ ደግሞ በጣም ከፍተኛ ቁጥር ይመዘገባል፣ ትልቅ ሪከርዶች ይሰበራሉ ተብሎ ይጠበቃል። በአድቫንስ ቡኪንግ ቲኬት የተሸጠው መጠን ራሱ ሲታይ ቀደም ብሎ ትልልቅ ሪከርድ ያስቀመጡ ብዙ ቲኬት ሸጠዋል የተባሉ ፊልሞች አኳያ ስናየው በጣም ከፍተኛ እንደሆነ አሳይቶናል። ከዛ ሌላ ደግሞ ኦፕኒንግ ዴይ ላይ በጣም ትልቅ ገንዘብ የሰራው ፑሽፓ ዘሩል የተሰኘው ፊልም ኦፕኒንግ ዴይ ላይ ትልቅ ሪከርድ ያስቀመጠው እሱ ስለሆነ ከሱ አኳያ ስናየው በአድቫንስ ቡኪንግ ፑሽፓቱ ምን ያህል ሸጦ ነበረ፣ እንዲሁም ዱረንደር የሚለውን ደግሞ ጎን ለጎን አድርገን ስናየው ፑሽፓ የተሰኘው ፊልምም የመጀመሪያ ክፍሉ ለእይታ ከበቃ በኋላ ተመልካቹ በጣም ወዶት ነበር። ሁለተኛው ክፍል እንደሚሰራ ከተነገረ በኋላ ምንም እንኳን ረጅም ጊዜ ፈጀ ቢሆንም ግን ተመልካቹ ያለ ትዕግስት ጠብቆ ሁለተኛው ክፍል ወይም ፑሽፓ ዘሩል ለእይታ ሲበቃ በጣም ወዶት አይቶት ነበረ። እንዲያውም በጣም ደጋግሞ ስላየው ተመልካቹ ይህ ፊልም በጣም ከፍተኛ ገንዘብ መሰብሰብ ችሎ ነበረ። ቀደም ብሎ ፑሽፓ ዘሩል የተሰኘው ፊልም በአድቫንስ ቡኪንግ ማለት ነው የመጀመሪያ 6 ቀናት ሸጦ የነበረው ወይም ደግሞ አስገብቶ የነበረው 20.50 ከሮር አካባቢ ብቻ ነበር የሰበሰበው። እንግዲህ አስቡት። በአጠቃላይም ተሽጦ የነበረው ቲኬት በአድቫንስ ቡኪንግ ማለት ነው የፑሽፓቱ 737,326 ቲኬቶች ተሽጦ ነበረ። ፊልሙም ደግሞ በ2024 ለእይታ ከበቁ ፊልሞች መሃል ከፍተኛ ገንዘብ ካስገቡ ፊልሞች በአንደኛ ደረጃ መቀመጥ ችሎ ነበረ። ስለዚህ እንግዲህ በአጠቃላይ ከፑሽፓ አኳያ ስናየው ዱረንደርቱ ያለበትን ደረጃና ያለበትን ክሪዝ ማየት ይቻላል። ግን ዋናው ደግሞ ኦፕኒንግ ዴይ ላይ ነውና ምን ያህል ቲኬት ይቆርጣል ብቻ ሳይሆን ምን ያህል ገንዘብ ይሰራል፣ ላይፍ ታይም ሲጨርስ ደግሞ ስንት ይደርሳል የሚለው እንግዲህ በጣም ትልቅ ጥያቄ ሆኗል። ቀኑ ደርሷል። እንግዲህ ለቀኑ ያብቃንና እድሜና ጤናውን ያብዛልን። አብረን የምናየው ይሆናል። ከአሁኑ እየተገመተ እንዳለው ከሆነ በጣም ትልልቅ የተባሉ ሪከርዶችን ላይፍ ታይሙን ይሰብራል ተብሏል። ኦፕኒንግ ዴይ ላይም ብዙ ሪከርዶችንም ይሰብራል ተብሎ በጣም እየተጠበቀ ነው ያለው። ምን ትላላችሁ? የፑሽ ዋጋ ይደርሳል ትላላችሁ? እንደ ኦፕኒንግ ዴይ ላይ በጣም ሩቅ ነው ያለው እኮ። ግን ደግሞ ምናልባት አይታወቅም። በአንድ ቋንቋ ይናል ስኬታማ የነበረ ፊልም በ5 ቋንቋ ሲለቀቅ በፋን ኢንዲያ ሲለቀቅ ደግሞ የት ይደርሳል የሚለውን እርግጠኛ መሆን አይቻልም። በዕለቱ እንግዲህ አይተን ያለውን ነገር ከስርስር እየመጣሁኝ አቀርብላችኋለሁ። እስከዛው ድረስ ግን በጣም ትልቅ ጥያቄ ስለፈጠረ ያው ሁሉም እየጠበቀው ነው ያለው። ተመልካቹ ፊልም ለማየት ጓጉቷል። ቀኑን ከመጠበቅና እዛ ያድርሰን ወይም ለቀኑ ያድርሰን ለዕለቱ ያድርሰን የዛ ሰው ይበለን ከማለት በስተቀር ምንም አማራጭ የለንም። ፊልሙ ምንም እንኳን በእኛ ሀገር ብዙ ተመልካቾች የተወሰኑ ተመልካቾች አልወደድነውም የሚል አስተያየት ብሰማም ግን ለነሱ በጣም ማስተርፒሳቸውና ምርጥ ፊልማቸው ነው። በጣም ወደውታል። ሲጀመር ደግሞ የህንድ ፊልሞች የሚሰሩት መጀመሪያ ህዝባቸውን ማህበረሰባቸው ላይ ትኩረት አድርገው ስለሚሰሩት ህዝባቸው ከወደደው ሌላ ብዙም ዋጋ የለውም፣ ትርፍ ነው ማለት ነው። ይህ ፊልም እንግዲህ ለረንቪር ሲንግ በጣም ትልቅ ታሪክ የቀየረና ጨዋታ የቀየረ ፊልም ሊሆንለት ይችላል። ወደፊትም እንግዲህ ልክ እንደዚህ እያስደመመን በጣም ይቀጥላል ብዬ ተስፋ አደርጋለሁ። ምክንያቱም የአንድ ስራ ስኬት ምን ያህል ዲፈረንስ እንዳለው በደንብ አይተናል። ከዚህ በጣም ብዙ ነገርና የተለያዩ ነገሮችን ልንማርና በስራችን ልንጠነክር እንደምንችል ቀደም ብዬ ማቅረብላችሁ ነበር። አሁንም ደግመዋለሁኝ። በእርግጥ ራሱን ባልደግምላችሁም ከምታዩት ከምትሰሙት ነገር አንድ ነገር የተማራችሁ ሂዱ ይባላል። ስለዚህ ሁል ጊዜ የሚያበረታታ ነው። ስራ ላይ እንበርታ፣ ስራ ላይ እንጠንክር፣ ወደፊት እንቀጥል። አበረታቱኝ። ሁል ጊዜ ከጎኔ ስላላችሁ እኔም በጣም በፍቅርና በደስታ ነው እየሰራው እያቀረብኩላችሁ ያለሁት። አመሰግናለሁ በጣም። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። እዚህኛው ቻናል ላይ ብዙዎቻችሁ ያው ከህንድ ፊልም ጋር በተያያዘ ትልቅ ድጋፍ እያደረጋችሁልኝ ነው ያላችሁት። በደንብ ትሳተፋላችሁ። ግን ያለው ሰውና የሚሳተፈው ቁጥር በጣም አነስተኛ ነው። ከዛ በተጨማሪ ደግሞ ዓለም ድንቅ ናት የሚል ሌላ ቻናል አለኝ። እጅግ በጣም አዝናኝና አስተማሪ የሆኑ ምርጥ ፕሮግራሞችን ዶክመንተሪዎችን አቀርባለሁ። እዛ ላይ ለምን ገብታችሁ ደገፍ አታደርጉኝም? ለምን ሰብስክራይብ አታደርጉም? ከዚህ ሄዳችሁ እዛ የምትደግፉኝ ብዙ ልጆች አላችሁ። በጣም አመሰግናችኋለሁ ሁላችሁንም። ግን ሌሎቻችሁ ደግሞ ለምን ችላ አላችሁት? በጣም ትጠቀሙበታላችሁ። ብዙ ነገር ያስተምራችኋል። ገባ ብላችሁ እኔንም ደገፍ አድርጉ፣ እናንተም ተከታተሉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ፕሮግራሞችን በዚህኛው ዩቲዩብ ቻናል እንጨዋወታለን። የተለያዩ ዶክመንተሪዎችን ደግሞ ዓለም ድንቅ ናት በሚለው ፕሮግራም ወይም ቻናል እንጨዋወታለን። ሁለቱንም ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ በምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।